ማኒፌስቴሽን ምንድን ነው? እንግዲህ ማኒፌስቴሽን ሲባል ብዙ ጊዜ ሰምተነው ይችላል። ነገር ግን ትንሽ ውስብስብ ኮምፕሊኬትድ ከሆነባችሁ ማለት ነው እኔ ቀለል ባለ መንገድ 4 ስቴፖችን ተከትዬ ያስረዳችኋለሁ ማለት ነው። ይሄ ነገር የምር ይሰራል ወይ፣ እንዴት ነው ማድረግ የሚቻለው፣ ወዴት ነው የሚሄደው ና የሚለውን በምሳሌ ደግፌ እነግራችኋለሁ። ፈርስት ቲንግስ ፈርስት ማኒፌስቴሽን ምንድን ነው ወደሚለው ትርጉሙ ስንመጣ እንዲሆንላችሁ ወይም ደግሞ እንዲሳካላችሁ የምትፈልጉትን ነገር በምናባችሁ ቀድሞ እንደተፈጠረ አምኖ የመቀበል ሂደት ነው ቤዚክሊ። ስለዚህ ዲሉዥናል የመሆን ነገር አለው እዚህ ጋር ምንድነው ባጭሩ እውነተኛ ውሸትን ለአእምሯችሁ መመገብ አለባችሁ ወይ መናገር አለባችሁ። እውነተኛ ውሸት ያልኩበት ምክንያት በኋላ ላይ ያስረዳችኋለሁ፣ ይገባችኋል። ቤዚክሊ ላም አለኝ በሰማይ ወተቷን ማል አይነት ነገር ሊሆንባችሁ ይችላል። ነገር ግን እዚህ ጋር ወደ ማኒፌስቴሽን ስናመጣው ምንድነው ላሟ እንዳለች ቀድሞ ነው ካሰባችሁና ካመናችሁ ወተቷን ማታዩበት ምንም አይነት ምክንያት የለም ነው። ዲሉዥናል መሆን አለባችሁ ሲባል ምንድነው እናንተ መፍጠር የምትፈልጉት እውነታ አለ። ከዛ መሬት ላይ ያለው ደግሞ እዚህ ዓለማችን ላይ ያለው ሪያሊቲ ወይም ደግሞ እውነታ መቀየርም አንችለው የሚመስለን እሱ እውነታ አለ ማለት ነው። ስለዚህ እነሱ ሁለቱ የአንድ ሳንቲም ግልባጮች ናቸው። ሳይመልቴኒየስሊ ኤግዚስት የሚያደርጉ ነገሮች ናቸው። ስለዚህ ማኒፌስቴሽን ፎከስ የሚያደርገው መሬት ላይ ያለው እውነታ ሳይሆን እናንተ መፍጠር የምትፈልጉት እውነታ ላይ ነው ማለት ነው። ስለዚህ እነዚህ 4 ስቴፖች ምን ይመስላሉ የሚለውን ስንመለከት የመጀመሪያው ከሀሳብ ይጀምራሉ። የመጀመሪያው ማንኛውም እዚህ ምድር ላይ ክሬት የምታደርጉት ነገር ከሀሳብ የመነጨ ነገር ነው። ሞር ዲቴይል እነግራችኋለሁ። ሁለተኛው ላይ ስሜት መፍጠር አለ። በምታስቡት ነገር ስሜት ትፈጥራላችሁ። ከዛ በኋላ ያንን ስሜት ደጋግሙታላችሁ፣ መደጋገም ሶስተኛው ነው። አራተኛው ደግሞ ምንም አይነት ጥርጣሬ የሌለው እምነት ትፈጥራላችሁ ማለት ነው። ያ ድግግሞሽ ምንም አይነት ጥርጣሬ የሌለው እምነት ይፈጥርላችኋል ማለት ነው። በምሳሌ አድርጌ ላስረዳችሁ። ወደ ምሳሌ ሲገባላችሁ ከረንትሊ እናንተ ምንም አይነት ስራ የላችሁም፣ ስራ በመፈለግ ላይ ትገኛላችሁ። ነገር ግን ስራ ብትፈልጉ ልታገኛችሁም። ስለዚህ እናንተ እዚህ ጋር ያላችሁ እውነተኛ ሪያሊቲው መሬት ላይ ያለው ነገር ስራ በዚህ ሰዓት ማግኘት ከባድ ነው፣ ስራ ማግኘት አልችልም ነው። ተረዳችሁ? ሌላም ሰው እያገኘ አይደለም፣ እኔም አላገኝም ነው። መፍጠር የምትፈልጉት ግን የምትፈልጉበት ቦታ ላይ በምትፈልጉበት ፖዚሽን ላይ ተቀጥራችሁ ደሞዝ የተከፈላችሁ እየሰራችሁ እንደሆነ ነው። ስለዚህ ይሄ ነገር ወደ ምን ስቴፕ ይመጣናል? ወደ መጀመሪያው ስቴፕ ላይ የማኒፌስቴሽን የመጀመሪያው ስቴፕ ላይ ወስደናል ማለት ነው። እሱ ምንድነው? ማሰብ። ኤኒ ካይንድ ኦፍ ቲንግ እዚህ ዓለም ላይ ክሬት ተደርጎ ፊዚካሊ የምታዩት ነገር በአጠቃላይ ከሀሳብ የመነጨ ነገር ወይ ደግሞ ኢማጂን የተደረገ በምናብ የተሳለ ነገር ነው። ስለዚህ ምናባችሁን ለመሳል ደግሞ ዲቴይል ማወቅ አለባችሁ። ለምሳሌ እንበልና የሆቴል ማናጀር ሆናችሁ መቀጠር ነው የምትፈልጉት ይባል። የት ሆቴል መስራት እንደምትፈልጉ ማወቅ አለባችሁ። ያ ሆቴል የትኛው ብራንች መስራት የምትፈልጉት፣ ከሆቴል ማናጀር ውጭም ሌላ ስራ ሊሆን ይችላል። ፖዚሽኑ ምንድን ነው? ተረዳችሁኝ? ሜቢ ላይ ከሄዳችሁ ምን አይነት ልብስ ነው የሚለብሱት ምናምን፣ ቦታውን ሆቴሉን ሄዳችሁ ማየት ሊሆን ይችላል። እነዚህ ነገሮች ለኢማጂኔሽናችሁ ይረዳችኋል። ኢማጂንም ስታደርጉ ኢማጂኔሽኑ መጀመሪያ ላይ ያለው ልብ በል። ሁለተኛው ላይ ያለው ነገር ስሜት መፍጠር ነው። ስሜት ለመፍጠር ደግሞ እንደዚህ ዲቴይል ያስፈልጓቸዋል። ስለዚህ ለምሳሌ እዛ ስራ ገና ሳትቀጠሩ ዲሉዥናል መሆን ያለባችሁ ያልኳችሁ እዚህ ጋር ነው። ተረዳችሁኝ አይደለ? ዲሉዥናል የምትሆንባት የውሸት እውነት የምትለዋ እዚህ ጋር ናት። ውሸቷ አለች ስራ የለ ምናምን ነው። እውነቷ ግን እናንተ ሳትቀጠሩ የምታስቡት ሀሳብ ምንድን ነው? እዚህ ቦታ ላይ ገብቼ ተቀጥሬ ሰርቼ የመጀመሪያ ደሞዝ ተከፍሎኛል ብላችሁ እስኪ በውስጣችሁ ሳሉት ያንን ነገር። ተረዳችሁ? ያንን ፋንተሲ በውስጣችሁ ስትኖሩት ከዛ በኋላ የግዴታ ነገር ወደ ምን ይረዳችኋል ማለት ነው። ኢማጂን አደረጋችሁ፣ ሳሰባችሁት፣ ስሜት ተፈጠረ። ከዛ በኋላ ድግግሞሽ አለ። ድግግሞሹን በቃል በማውጣትም ትደጋግሙታላችሁ። ማለትም ለምሳሌ የ20 ሺህ ብር ደሞዝ እየተከፈለኝ እዚህ ሆቴል እየሰራሁ እገኛለሁ። ተረዳችሁኝ? ከረንትሊ አሁን ላይ የሆነ ልሰራ እችላለሁ ምናምን ለወደፊት አድርጋችሁ አይደለም። አሁን ከረንትሊ ሀፕን እያደረገ እንደሆነ እዚህ ቦታ ላይ በዚህ ፖዚሽን እንደዚህ እየተከፈለኝ እየሰራሁ ነው ወይም ደግሞ እንደዚህ እየሰራሁ እገኛለሁ ብላችሁ እንትን ትላላችሁ ማለት ነው። እነዚህ ኢማጂኔሽን ሀሳባችሁ ሲደጋገም ስሜት ይፈጥራል። ስሜቱም ሲደጋገም ደግሞ ይፈጥራል እምነት፣ ወደ እምነት ሊድ ያደርገናል ማለት። ስለዚህ ምንድነው ውሸት ሲደጋገም እውነት ይሆናል አይደል የሚባለው። ስለዚህ ወደዛ ያመጣናል ማለት ነው። አራተኛው ስቴፕ እዚህ ጋር አንድ ባይብል ቨርስ ላንብብላችሁ። ኢየሱስም ስለ እምነታችሁ ማነስ ነው እውነት እላችኋለሁኝ የሰናፍጭ ቅንጣት የሚያክል እምነት ቢኖራችሁ ይህን ተራራ ከዚህ ወደዚያ እለፍ ብትሉት ያልፋል፣ የሚሳናችሁ ነገር የለም ይላል የማቴዎስ ወንጌል ምዕራፍ 17 ከቁጥር 20 ላይ ማለት ነው። ስለዚህ እምነት የሚባለው ነገር የግዴታ ያስፈልጋችኋል። ቤዚክሊ ዩኒቨርስ ምናምን ሲባል አትደነጋገሩ። ፈጣሪ ነው የሚሰጣችሁ ኦልሬዲ። ግን እናንተ ዲዘርቭ የምታደርጉትን ነገር መጀመሪያ ክሊርሊ ማሰብና ጥማት አለባችሁ። ስራም ይፈልጋል። ባይዘው ዝም ብላችሁ ቁጭ ስላላችሁ አይደለም፣ አክት ማድረግ አለባችሁ። ይሄ ነገር የምር ይሰራል ወይ ካላችሁ፣ አዎ ይሰራል። አሁን እኛ በጥሩ መልኩ ሲሆን ለኛ የሚሰራ አይመስለንም እንጂ በፍራቻ እንመልከተው። ይሄ የቻርት የኢሞሽናችን ወይም የስሜቶቻችን ቻርት ነው የሚያሳየን ከታች ወደ ላይ። እዚህ ጋር ከላይ የምታዩት ይሄ ላቭ የሚለው ከፍተኛው ስሜት ነው፣ ወይም ደግሞ ይሄ ደስታ ወይም ደግሞ ሰላም ላይ ስትሆኑ፣ ኢንላይትመንት ላይ ስትሆኑ ከፍተኛው ነው። የመጨረሻው ስሜት ሼም ነው፣ ወይም ደግሞ መዋረድ፣ ውርደት። ይሄ ላይክ እንትን ፐብሊክሊ መዋረድ ሊሆን ይችላል ምናምን ነገር፣ ጊልት፣ ግሪፍ ምናምን ነገር፣ ይሄ ሀዘን ወይም ንዴት። እነዚህ ሎስ ቫይብሬሽን ላይ ያሉ ወይም ደግሞ ዝቅተኛ የሰው ልጅን በቀላሉ አታክ የሚያደርጉ ስሜቶች ናቸው ማለት ነው። አሁን ለምሳሌ የምንፈራው ነገር አሁን የፈሩት ይደርሳል የረሱት ይወርሳል የሚባል ነገር አለ አይደል? የምንፈራውን ነገር እንዳይፈጠር ስለምንፈልግ ደጋግመን እናስበዋለን። ደጋግመን ስናስበው በፍራቻ ስሜት ነው። ያ ፍራቻና ስሜት ሲደጋገም ምን ይፈጠራል? የግዴታ ያ ነገር ይሆናል።
ስለዚህ የፈራችሁት ነገር የግዴታ ይደርሳል ማለት ነው፣ ምክንያቱም ስላመናችሁበት። አያችኋል። ስለዚህ በዚህ ከሰራ ለምንድነው በጥሩ መልኩ መስራት የማይችለው? ይሄ መጠየቅ አለባችሁ። ስለ 4ቱ ስቴፖች እንደዚህ ካለን እንግዲህ ይህን ፕራክቲስ ለማድረግ ቪዥዋላይዜሽን ልትጠቀሙ ትችላላችሁ። የሆነ ነገር ኢሜጆችን ፕሪንት አውት አድርጋችሁ የስራ ቦታ ሊሆን ይችላል፣ የምትፈልጉት መኪና ምናምን፣ ይሄ ካይንድ ኦፍ ቲንግ ፕሪንት አውት አድርጋችሁ ቪዥዋላይዝ ለማድረግ የሚረዳችሁን ነገር መለጣጠፍ ትችላላችሁ። ከእንደገና ጻፉ፣ ጆርናል አድርጉ፣ ዲቴል ከእንደገና ባፋችሁ ተናገሩት የምትፈልጉት ነገር። እኔ እንደዚህ ነኝ፣ መልካሙን አሁን ላይ እንደሆናችሁ አድርጋችሁ ጻፉ። ቤዚክሊ ይሄ ነገር ቴክስ ታይም ባይ ዘ ዌይ፣ ስራም ያስፈልገዋል። ፈጣሪ ለጠየቃችሁት ነገር የጠየቃችሁት ነገር ከማድረግ በፊት ለጠየቃችሁት ነገር እናንተ ዝግጁ መሆናችሁን እስኪያረጋግጥ ድረስ በብዙ ነገር ይፈትናችኋል። ለዛም ብዙ ታይም የሚወስድ ሊመስላችሁ ይችላል፣ ግን ያው እናንተ ሬዲ ካልሆናችሁ ቶሎ አይመጣም። እዚህ ጋር አንድ የምነግራችሁ ነገር ለምሳሌ እንደዚህ በጣም በብዙ ሚሊዮን ዶላር የሚቆጠር ሎተሪ ድንገት የሚደርሳቸው ሰዎች አሉ። ነገር ግን ያንን በ1 ዓመት ወይ በ2 ዓመት ድምጥማጡን አጥፍተውት ወደ ነበሩበት ድህነት ይመለሳል። ለምን? የሀብታምነት ማይንድ ሴት የላቸውም። ተረዳችሁ? ለዛ ነው እናንተ ዲሉዥናል ሆናችሁ ኦልሬዲ ያልሆናችሁትን ነገር በአእምሯችሁ ፈርስት እዚህ ጋር የምትሆኑት ያንን ነገር ለመጎናጸፍ ነው። ተረዳችሁ? ለዛ ነገር ሬዲ ለመሆን ነው። ለዛ ነገር ሬዲ ካልሆናችሁ ያ ነገር እንዴት ይመጣል? ልክ እንደ ሬዲዮ ፍሪኩዌንሲ ብላችሁ አስቡት። መኪና ላይ እየነዳችሁ የምትፈልጉትን ሸገር ኤፍኤም ሊሆን ይችላል። ሸገር ኤፍኤም የራሱ ቁጥር አለው። እዛ ፍሪኩዌንሲ ላይ ካላደረጋችሁት ያ የሞገዱ መገናኘት አይችልም። ከእንደገና ስፒከራችሁ ሊያሰማችሁ አይችልም፣ ከዛ ጣቢያ ላይ የሚተላለፈውን ነገር ማለት ነው። ስለዚህ እናንተ እዚህ ዓለም ላይ ሁሉም ነገር አለ፣ ግን ፓዛችሁ እንዲስተካከል አሁን ለምሳሌ ስራ ምናምን ነገር አለ፣ የሆነ ቦታ ይደወላችኋል። ባላሰባችሁት መንገድ ነው የሚሳካላችሁ። ከእንደዚህ ስታምኑ እናንተ ፓዙ ነው ቀለል የሚላችሁ እንጂ ስራውን መስራት አለባችሁ። ስራውን ትሰሩታላችሁ፣ ግን ሰው ሊደወል ይችላል። ባላሰባችሁት መንገድ የሆነ ሰው መጥቶ ስራ ስሩ ሊላችሁ ይችላል። ወይም ደግሞ ታክሲ ውስጥ እንደዚህ ቦታ ልትባሉ ትችላላችሁ። ዩኒቨር ነው። ተረዳችሁኛል? ስለዚህ ለእናንተ ግን ማመን ነው የሚጠበቅባችሁ። ቤት እንደሚመጣ እሱ ለፈጣሪ ተውለት። ከዛ በኋላ ነገር ሀፕን ያደርጋል። ከፍሪኩዌንሲ ጋር ትገናኛላችሁ። ስለዚህ እናንተ ናችሁ አላይን ማድረግ ያለባችሁ ወደ ላይ እንጂ ሁሉም ነገር ኦልሬዲ አለ ማለት ነው። መጥፎ ነገር ስታስቡ ዝቅ ባለ ቫይብሬሽን ላይ ስትሄዱ ዝቅ ያለ ነገር ያገኛችኋል ማለት ነው። ልክ እንደዛ ነው።